ኢትዮጵያኒዝም የኛ ሆኖ ያላወቅነው ያልተጠቀምንበት ፍልስፍና። ኢትዮጵያኒዝም ምንድን ነው? ኢትዮጵያኒዝም የማናውቀው ፍልስፍና። ኢትዮጵያኒዝም የማናውቀው ፍልስፍና። ኢትዮጵያ የአፍሪካ ሀገራት ነጻነት ተምሳሌት፣ የጥቁር ህዝቦች የነጻነት አርማ ናት። ጭቆና ያንገሸገሻቸውና ባርነት ያጎበጣቸው ጥቁሮች በዚያ የጨለማ ዘመን ለነጻነት ተስፋ አድርገው ፊታቸውን ያዞሩት ወደ ኢትዮጵያ ነበር። በባርነት የተቀፈደዱ እና በማህበራዊ ብዝበዛ የተሸማቀቁ ጥቁር ህዝቦች ማንነታቸውን የሚገልጹት በኢትዮጵያኒዝም ጥላ ስር ሆነው ነበር። ኢትዮጵያም በዓለም አደባባይ ሁሉ ማጉላትና ኢትዮጵያዊነትን ማንጸባረቅ ለኢትዮጵያኒዝም እንቅስቃሴ መፈጠር ምክንያት ሆኗል ተብሎ ይታሰባል። እንደ ፕሮፌሰር ማሞ ሙጭዬ መረጃ ኢትዮጵያኒዝም በ16ኛው መቶ ክፍለ ዘመን ተጀምሮ በ18ኛው መቶ ክፍለ ዘመን በመላው ዓለም እርካብ የረገጠና እስከ 20ኛው መቶ ክፍለ ዘመን ድረስ የዘለቀ ፍልስፍና ነው። እንደ ደቡብ አፍሪካዊው ምሁር ግራም ዱንካን ኢትዮጵያኒዝም ላይ ባተኮረው ጥናታቸው ኢትዮጵያኒዝም ከካሪቢያን እስከ ደቡብ አፍሪካ የዘለቀ የነጻነት ንቅናቄ ፍልስፍና እንደነበረ ጠቁመዋል። የጥቁር ህዝቦች ኢትዮጵያኒዝም ፍልስፍና ወደ አሜሪካ ከማቅናቱ በፊት በጃማይካ ስራ ላይ ውሎ እንደነበር ይነገራል። ግራም ዱንካን ራስተፍሪያኒዝም የፈለቀው ኢትዮጵያኒዝም በሚለው ፍልስፍና እንደሆነም አብራርተዋል። የኢትዮጵያኒዝም ፍልስፍናን ጠንስሰው ለዓለም ጥቁር ህዝቦች ያጠመቁ የሃይማኖት ሰዎች ናቸው ተብሎ ይገመታል። ኢትዮጵያኒዝም ፍልስፍናን ጠንስሰው ለዓለም ጥቁር ህዝብ ያጠመቁት የሃይማኖት ሰዎች ናቸው። ጥቁርነታቸው ብቻ ለመንፈሳዊ አገልግሎት አያበቃቸውም የተባሉና ቀና ብለው እንዳይጸሉ የተገደዱ ቄሶች የኢትዮጵያኒዝም ፍልስፍናን መሰረት ሲያስይዙ ነፃዋን ቤተክርስቲያን በመመስረት ነበረ። በ1784 ዝነኛው ጆርጅ ሌሊ ኢትዮጵያኒዝም ከዓለም የትግል አርማ እና ፍልስፍና አልፎ መንፈሳዊ ልዕልናም አዋርሶት እስከ ቤተክርስቲያን አድሞ ድረስ አድርሶት ነበር ይላል። እንደ ባድራ ላሁዊል ጥናት ለባፕቲስት ቸርች ሰባኪው ጆርጅ ሊሊ የኢትዮጵያ የሚለው ቃል ከኦሪት ዘፍጥረት እስከ መዝሙረ ዳዊት ተደጋግሞ መጠቀሱ ሀገሪቱን የዓለም ህዝቦች የነጻነት ቀንዲል አድርጎ እንዲቀበላት አስገድዶት ነበር። ምንፍስናን ከፖለቲካ አዋህዶ ለጥቁሮች የነጻነት ትግል ፋና ወጊ የነበረው ጆርጅ ሌሊ ኢትዮጵያኒዝም በማንቀንቀኑ ብቻ ለእስር ተዳርጎም ነበረ። በደቡብ አፍሪካ ነፃዋ የዊስሊን ቤተክርስቲያን የመሰረቷት ቄስ ማንጌና ሞኮርኒ በኢትዮጵያኒዝም ፍልስፍና ክፉኛ ተለክፈው እንደነበር ይነገራል። ባድራ ሉሁዊል እንደሚሉት በኢትዮጵያኒዝም ስም አብያተ ክርስቲያናት መሰየም ከሰሃራ በታች ባሉ ሀገራት በእጅጉ ተበራክቶም ነበረ። የኢትዮጵያኒዝም ፍልስፍና ለቀደምት ጥቁሮች ነጻነት ተጋድሎ የመንፈስና የስጋ ብጽዓት ሆኖ ለትግል አገልግሏል ይላሉ የታሪክ አጥኚው ባድራ ሉሁዊል። ነጻና የሌሎች ነጻነት የማትጋፋ ምስራቅ አፍሪካዊቷ ሀገር ኢትዮጵያ የነጻነት ጉልላቷ ከሆነው የአድዋ ድል በፊትም ለዓለም ጭቁን ጥቁር ህዝቦች መጽናኛ እና ተምሳሌት ሆናም ትታይ ነበረ። ኢትዮጵያኒዝም ፍልስፍና የተጀመረው በ1802 በአሜሪካ ውስጥ 6 መርከበኞች ከቤተ ክርስቲያን በጥቁርነታቸው በመባረራቸው ምክንያት መሆኑን ታሪክ መዝግቦት ይገኛል። የህዝቦች መጽናኛና ተምሳሌት ሆና ትታይ የነበረችው ኢትዮጵያ በቀሪው ዓለም ጥቁሮች ህዝብ ዘንድ ዘውድና እንቁ ተደርጓም ትወስዳለች። ኢትዮጵያኒዝም እንዴት ተመሰረተ? ከዛሬ 200 ዓመት ገደማ በፊት ኢትዮጵያውያን ተጓዦችና የመርከብ ላይ ነጋዴዎች ወደ አሜሪካ አምርተው ነበረ። 6 እንደሆኑም ይነገራል። እነዚሁ ኢትዮጵያውያን
ከስራቸው ቆይታ ባሻገር በሰንበት ለአምልኮተ እግዚአብሔር ቤተ ክርስቲያን ፈልገው ወደዛ አምርተው ነበር። ይሁን እንጂ በዛን ጊዜዋ አሜሪካ ከአፓርታይድ ስርዓት ነፃ ያልወጣችና ጥቁሮች ከነጮች እኩል አብረው ተቀምጠው አምልኮ እንዲፈጽሙ የማይፈቀድበት ወቅት ነበር። በዚህ ዘረኛ አስተሳሰብ ግራ የተጋቡትና በእግዚአብሔር ቤት ውስጥ እንዲህ አይነት ያልተገባና ከክርስትና ሃይማኖት አስተምህሮ ፈጽሞ ያፈነገጠ የቆዳ ቀለም ልዩነት መደረጉ ያሳዘናቸው ኢትዮጵያውያን ከአፍሪካ አሜሪካውያኑ በመመካከር በኒውዮርክ ሃርለም ባፕቲስት አቢሲኒያ በሚል ስያሜ የራሳቸውን ቤተ ክርስቲያን በ1809 አቋቋሙ። ሁኔታው እንዲህ ነበር። 6ቱ መርከበኞችና ነጋዴዎች ውጡ ሲባሉ ከእምነት ቦታው የእግዚአብሔር ስለሆነ እግዚአብሔር እናንተንም እኛንም የፈጠረው እኩል ስለሆነ እናንተ ያላችሁ ዓይን እኛ አለን፣ እናንተ ያላችሁ አፍንጫ፣ ጭንቅላት፣ እጅ፣ እግር ሁሉ ነገር አለን። ልዩነታችን የቀለም ሆኖ እያለ እግዚአብሔር በቀለም ለይቶ ጸሎት የማይሰማ በመሆኑ እዚሁ እንጸልያለን አንወጣም ብለው ቢታገሉም እንዲወጡ ተገደው ስለወጡ ይህን ጥንታዊ ሐዋርያት አፍሪካዊ እናት ቤተ ክርስቲያን በሚል የሰየሙትን ቤተ ክርስቲያን ለመቆርቆር የተገደዱት በዛ ምክንያት ነው። ይህ የኢትዮጵያና የኢትዮጵያ ቤተ ክርስቲያን በዓለም አቀፍ መድረክ 1000 ዘመናት ታሪክና ገናና ስልጣኔ ባለቤት በነፃነቷ ታፍራና ተከብራ የኖረች ሀገር መሆኗ እውነታ በባርነት ቀንበር ተይዘውና በቅኝ ግዛት ስር ወድቀው ሲማቅቁ ለነበሩ አፍሪካውያን፣ አፍሪካ አሜሪካውያንና ሌሎች ጥቁር ሕዝቦች ለነፃነታቸው እንዲታገሉ በአንድነት ሆ ብለው እንዲነሱ ትልቅ ወኔና መነሳሳት ፈጥሮላቸዋል። ትላንት እኛ ኢትዮጵያኒዝም ብለን በዓለም ላይ የሚታወቅ ፍልስፍና እናራምድ የነበረ የነሱ የልጅ ልጆች ዛሬ ግን ኢትዮጵያን ጠልተን ኢትዮጵያን ግማሹም ወዶ ብዙ ወርደን በቀበሌ በጎሳ በብሔር ተከፋፍለን ለዓለም ጥቁር ሕዝቦች አርያ የነበር ዛሬ እዚህ ላይ ነን ያለ ነው። ኢትዮጵያኒዝም ምንድን ነው? የኢትዮጵያኒዝም ፍልስፍናስ ምንድን ነው? ይህ ትውልድ ሊያውቀው የሚገባ ስለሆነ በቀጣይም እመለስበታለሁ።